አሁን አሳያችኋለሁ። የመጀመሪያው ፌስቡክ ተጠቃሚ ከሆናችሁ በፌስቡክ እንዴት ብር ማግኘት እንዳለባችሁና ህጉን ምን ማድረግ እንዳለባችሁ እያንዳንዱ ነግራችኋለሁ። ነገር ግን ከዚህ በፊት በፌስቡክ እንዴት ብር እንደሚቆጥር እንዴት አድ ፍሬንዳችሁን ወደ ፎሎ እንዴት እንደምትቀይሩት ከዚህ በፊት የሰራሁት ቪዲዮ አለ። እሱን ገብታችሁ ማየት ትችላላችሁ። ያን በዛ መሰረት ወደ ፎሎ መቀየር ትችላላችሁ። የቀየራችሁ ደግሞ በጣም ቀላል ነው። ወደ ፎሎ ቀይራችሁ ነገር ግን የፌስቡክን ህግጋት ማወቅ የማትችሉ አሁን አሳያችኋለሁ። ከዚህ ጋር ገባ ብዬ ቀላል ስቴፕ ነው። ከዛ ፌስቡክ በፊቱ በተሻለ ሁኔታ አሻሽሎ አንጥቷል ማለት ነው። በፊት በፌስቡክ ብር ማግኘት የሚቻለው እዚህ ጋር እንደምታዩትኝ በቀይ ያከበኩበትኝ ታያችኋል። ይሄ ማለት ነው ይሄን ነበር ያስቀመጠው መጀመሪያ 10,000 ፎሎ እና 600,000 ደቂቃ ያስቆጠረ አሪፍ የሆኑ ቪዲዮዎችን 5 ቪዲዮ ከጫነ በኋላ 5 ቪዲዮዎችን ከጫነ በኋላ 600,000 ደቂቃ ከዛ በላይም መጫን ይችላል። ነገር ግን ከ5 ቪዲዮ በታይ መሆን የለበትም። ከ5 ቪዲዮ በላይ የፈለገውን ይጫን። ነገር ግን 10,000 ፎሎ እና 600,000 ደቂቃ ያስቆጠረ ሰው ከዚያ ፎርሙላውን ሞልቶ ብር እንዲቆጥርለትና ብር እንዲያገኝ ተከፋይ እንዲሆን በፌስቡክ ያስቀመጠው ህግ ነበረ። ነገር ግን ከዚያ በተሻለ ሁኔታ አሁን አዲስ ያመጣው ይሄ ሁለተኛው በቀይ ያከበኩበትኝ 5,000 ፎሎ እና 60,000 ደቂቃ ማለት ነው። በሁለት ወር ውስጥ የ10,000ም እንደዛ ነው። በሁለት ወር ውስጥ ነው። ከሁለት ወር ካለፈ ሰዓቱ ይቀንሳል፣ አይሰራም። በሁለት ወር ውስጥ 5,000 ፍሬንድ እና ያኔ 5,000 ፎሎ እና 60,000 ደቂቃ ካስቆጠረ ፎርሙላውን ሞልቶ ከ5 ቪዲዮ በላይ ጭኖ ሞኔታይዜሽን መሆን ይችላል ማለት ነው። ስለዚህ ይሄ በጣም ቀላል እና ጠቃሚ የሆነ መረጃ ነው ማለት ነው። 5,000 ፎሎ ለማግኘት ራሳችሁ አድ አድርጋችሁ 5,000 በሳምንት ባልሞላ ውስጥ መሙላት የምትችሉ ናችሁ። 5,000 ከሞላላችሁ በኋላ ወደ ፎሎ ትቀይሩታላችሁ። ወደ ፎሎ ከቀየራችሁት በኋላ አሪፍ የሆነ የራሳችሁ ቪዲዮ ታስቆጥራላችሁ። ከዛ በኋላ 60,000 ሲሞላላችሁ በሁለት ወር ውስጥ አሞላሉን እያንዳንዱ ስቴፕ ባይ ስቴፕ አሳያችኋለሁ። ይህንን ቪዲዮ ላይክ አድርጉት። ሐሳብ አስተያየታችሁን ኮሜንት ጻፉልኝ። ከኔ ጋር ሁኑ። ጠቃሚና አሪፍ የሚባሉ ቪዲዮዎች ሳገኝ ለእናንተ ስለማቀርብ ከኔ ጋር አብራችሁን ሁኑ። መልካም